ኢትዮጵያ ውስጥ የጂም ክፍያ እጅግ በጣም ውድ ነው ይባላል። ታዲያ ይህንን ለማረጋገጥ ዛሬ አዲስ አበባ ውስጥ አለ የተባለ ጂምና እንዲሁም ደግሞ ሰፈር ውስጥ መደበኛ የሆነ ጂም ገብተን ብዙ ሰዎች እንደሚሉት ልዩነቱ የገንዘብ ብቻ ነው ወይስ ደግሞ የሌላ ነው የሚለው ዛሬኛ በአካል ተገኝተን የምናሳያችሁ ይሆናል። እስከዛሬ እኔን አታውቁኝም። ስሜ ሱራፌል ይባላል። ላለፉት 5 ዓመታት ቲክቶክ ላይ ኮንተንት ክሬት ሳደርግ ቆይቻለሁ። ከረጅም ጊዜ በኋላ ድሮ ወደምሰራበት ጂም ተመልሼ መጥቻለሁ ማለት ነው። ጂሙን ምን እንደሚመስል አሳያችኋለሁ። ታተሉኝ። ለማሽኖቹ ላሉት ነገሮችም ደግሞ አብረን ሪቪው እናደርጋለን። ድምድም አጎ ከበሮውን ያገሬ ልጅ ለቤ ውጣ ውጣ የሚያስብለውን ያገሬ ልጅ ከፍ ከፍ ይበል ዝቅ ያለውን ያገሬ ልጅ ክፉ ክፉ ይውጣ ግባ ለጋው ያገሬ ልጅ ድምድም አጎ ከበሮውን ያገሬ ልጅ ለቤ ውጣ ውጣ የሚያስብለውን ያገሬ ልጅ ከፍ ከፍ ይበል ዝቅ ያለውን ያገሬ ልጅ ክፉ ክፉ ይውጣ ግባ ለጋው ያገሬ ልጅ። እንዴት ነሽ? እንዴት ነሽ? እንዴት ነው? እንዴት ባለን ሁሉ ሰላም። ዩቲዩብ ካሜራ ይዤብሽ መጣሁ። እንዴት ናችሁ? ካሌ ይባላለሁ። ፐርሰናል ትሬነር ነኝ። ጂም ጀመርንበት ቤት ነው ማለት ነው። ዛሬ ይሄንን ጂም ሪቪው ሊያደርግ መጥቷል ማለት ነው ሱራፌል። ዛሬ ማሽኖቹን እየሰራን ቼክ እናደርጋቸዋለን። ሱራፌል ሬት ያደርግላቸዋል። እዚሁ ሀገር ውስጥ ማኒፋክቸር የተደረጉ ማሽኖች ናቸው። ለማሽኖቹ አንዳንድ ነገሮችን እንዲያሳየን የመጣ ነው ማለት ነው። በጂሙ ስም ራሱ ጂሙ የራሱን ማሽኖች ማኒፋክቸር እያደረገ እየሰራ ነው ወደ ጂሙ እያስገባ ያለው ማለት ነው። ስለዚህ የራርሙ ማሽኖች አሉ እዚህ ቤት ውስጥ የማጠብቋቸው አይነት ማሽኖች፣ እነሱን እናሳያቸዋለን። ወደ ቪዲዮ እንሂድ። ይሄ ይቆይና ያኛውን ጂም ከተማችን ላይ አለ የተባለው ጂም ዛሬ ተገኝተናል። ታዲያ ከመደበኛው ጂም ምን ላይ ያደርገዋል የሚለው ማሳያቸው ይሆናል። መጀመሪያ የምናየው ምን መሰላችሁ? እኔ እንደዚህ አይነት ጂም ስመጣ በጣም የሚያስደስተኝ ነገር ኪሎአችሁን የምታዩበት ኪሎአችሁን የምትለኩበት ሚዛን አለ። ከዛም በኋላ እዚህ ጋር የምታያቸው የምትሮጡባቸው እየራሳችሁ ሳይክል አላቸው ሩጫ ትራኮች እንደምታያቸው አሏቸው ማለት ነው። ከመኖርም አልፎ ጫካ ነው። ዞረን አንጨርሰውም ማለት ያሉት ማሽኖች እጅግ በጣም ብዙ ናቸው። ይሄ ይቆይና የምንጀምረው ፔክ ዴክ ነው የምንጀምረው። አሪፍ የሆነ ስሙዝ የሆነ ማሽን ነው። ፔክ ዴክ ማለት የደረታችንን ኦልሞስት ሁለቱንም ክፍል የሚያሰራልን የማሽን አይነት ነው ማለት ነው። ወደዚህኛው ማሽን እንሄዳለን ማለት ነው። ይሄኛው ማሽን ደግሞ ስሚዝ ማሽን ይባላል። ብዙ አይነት ቫሪዬሽን መስራት የምንችልበት የማሽን አይነት ነው። ሌግ እንሰራበታለን፣ ስኳት ይደረግበታል፣ ቸስት ይሰራበታል፣ ባክ ይሰራበታል። ብዙ አይነት ቫሪዬሽን ይሰራበታል። ፕላስ ደግሞ እዚህ ጋር የፑል አፕ ባር አለው። ስለዚህ ራሱን የቻለ የሆነ ቤት ውስጥ ያለ ጂም ማለት ነው። ይሄ ሌግ ኤክስቴንሽን እና ሃምስትሪንግ ከርል አንድ ላይ ነው ያለው ማለት ነው። እንደዚህ ወንበሩ ቀጥ ብሎ ሌግ ኤክስቴንሽን ይሆናል። ከላይ ከኋላ ያለው እንደ ቤንች ነገር ያለው ይደገፋል ወደኋላ። ሃምስትሪንግ ከርል ይሆናል ማለት ነው። ሁለቱንም ከፊት ያለውንም ከኋላ ያለውንም የእግራችንን ክፍል የምናሰራበት ነው የሚሆነው። ሁሉም ስታኮች ከ2 ኪሎ ጀምሮ እስከ 70 ኪሎ 80 ኪሎ ድረስ የሚደርስ ወይት አላቸው። ያው ይሄም እንደዛው ነው ማለት ነው። ማሽን ሾልደር ፕረስ ነው፣ ሲትድ ፕረስ ማለት ነው። ቁጭ ብለን ወደ ላይ የምንገፋው ወይም ደግሞ ሾልደራችንን የሚያሰራልን የማሽን አይነት ነው ማለት ነው። ይሄኛው ሌግ ፕረስ ነው። ሌግ ፕረስ እና ሃክ ስኳት ሁለቱንም አይነት ነው የሚያሰራው። ይችኛዋ መደገፊያ ፕረስ የምናረግበት ወደ ታች ይወርድና ሃክ ስኳት ይሆናል። እንደዚህ ከፊልና ደግሞ ሌግ ፕረስ ይሆናል ማለት ነው። ሁለት አይነት ቫሪዬሽን እዚህ ጋር ዌይቶች መጨመር እንችላለን። እዚህ ጋርና እዚህ ጋር ሪራክ እና አንድ ራክ የምናደርገው ደግሞ በዚህ ነው የሚሆነው። ያኛውን ቤንቹም አጀስተብል ነው፣ ወደ ላይ ወደ ታችም ማድረግ እንችላለን። ይህኛዋ ማሽን ደግሞ የቼስት ማሽን ነው። ብዙ አይነት ግሪፕ የማድረጊያ ቦታ አለው። እዚህ ጋር መያዝ እንችላለን፣ እዚህ ጋር መያዝ እንችላለን፣ እዚህ ጋር መያዝ ይቻላል፣ እዚህ ጋር መያዝ ይቻላል። ዌይት ደግሞ የምንጨምረው በዚህኛው ሳይድ ነው ማለት ነው። ብዙ አይነት የመስሪያ ወይም ደግሞ ብዙ ቦታ ግሪፕ የማድረጊያ ቦታ አለው ማለት ነው። ቸስት ነው እዚህ ጋር የምንሰራው። በዛኛው በኩል ራሱን የቻለ ቤንች ብቻ አለው። የማሽኑ አንድ አካል ነው፣ ግን ደግሞ 90 ዲግሪ ቤንች ነው። ሾልደር ፕረስ፣ ላተራል ሬዝ ቁጭ ብለን የምንሰራበት ማለት ነው። እዛ ጋር ደግሞ ኬብል አለ። ረዥም የሆነ ኬብል ነው። የተለያየ አይነት ቫሪዬሽን ነው የምትሰሩት ማለት ነው። በኬብል ክሮች ለየብቻ ቸስትም ሊሆን ይችላል፣ ትራይሴፕስ፣ ባይሴፕስ፣ የተለያየ አይነት ቫሪዬሽን ኬብል ላይ የሚሰሩ ቫሪዬሽኖች ወደ ላይም ወደ ታችም እያደረግን የተለያዩ አይነት ቫሪዬሽኖች ኬብሉ ላይ እንሰራለን። ክላስ ደግሞ ከላይ ሞንኪ ባር አለው። ከላይ ያለው ሞንኪ ባር ይባላል። የተለያዩ አይነት ሚሊተሪ ኤክሰርሳይሶች የሚሰራበት ነው የሚሆነው። ላት ፑል ዳውን እዛች ጋር ላት ፑል ዳውን እና ከዛ በተጨማሪ ደግሞ ሲትድ ሮ አለ። ላት ፑል ዳውን ነው። ብዙ ስታኩ ያው እስከ 80 ድረስ የሚደርስ ስታክ አለው። ላት ፑል ዳውን ነው እዛ ጋ ያለው። እዛች ጋር ደግሞ ሲትድ ሮ አለ ማለት ነው። ቁጭ ብለን ሮ የምናደርግበት ሁለቱም የጀርባ ኤክሰርሳይዝ ነው። ይሄን ያልከ ነገር በቂ ነው። ውጣ በቃ ካሜራ በቃ ይበቃል። ይውጣ። ንግግሩ አያምር፣
ፊቱ እንግዲህ ይሄን ያህል ካስረዳን ካሌብ ምንም አይሰራልንም፣ በቂያችን ነው። ቀጣይ ከምን ጀምር መሰለህ? በምትፈልጉት መልኩ እዚህ ጋር ማስተካከል ትችላላችሁ። ኪሎአቸውን ከመደበኛው ጂ ምን ያህል ልዩነት አላቸው የሚለውን እየሰራንበት ቼክ እናድርገው ማለት ነው። በጣም ማለት ነው ይሄኛው ከዛኛው በጣም ብዙ ነው። በጣም ለመስራት ይመቻል። ይሄንን ላሳያችሁ። እዛ መደበኛው ጂም ላይ ይሄኛው በአንድ ማሽን ሁለቱንም የያዘው፣ ይሄ ግን ለብቻው እዚህ የራሱ መስሪያ ያለው ማለት ነው። ሃምስትሪንግ ማሰራት የምትፈልጉ ሰዎች ይኸውላችሁ ልክ በዚህ መልኩ በጣም ምቹ በሆነ መንገድ መስራት ትችላላችሁ ማለት ነው። በመቀጠል ደግሞ የምናየው ምንድን ነው? የቸስት መስሪያ እዛ ካየነው የቸስት መስሪያ ይህም በተመሳሳይ ኪሎ እንደምንፈልገው መቀነስ እንችላለን። ሁሉም ማሽኖቹ ሀገር ውስጥ ሳይሆን ከውጭ የመጡ ናቸው። ልክ በምታዩት መልኩ የተሰሩ ናቸው ማለት ነው። ይኸውላችሁ ከፈለጋችሁ እዚህ ጋር በእግራችሁ ደገፍ አድርጋችሁ መስራት ትችላላችሁ። የሚደግፋችሁ ሰው አያስፈልግም ማለት ነው። የምናየው ሾልደር ፕረሱ ነው። ሾልደር ፕረሱ የምንፈልገው መልኩ ማስተካከል እንችላለን። ከዛም በኋላ ልክ በምታዩት መልኩ ታደርጋላችሁ። ሾልደር ፕረስ እዛ ያያችሁ ሾልደር ፕረስ እና ይሄኛውን በጣም ስሙዝ ነው፣ በጣም ይመቻል። የምንፈልገውን ቦታ ለይተን ለማሰራት ማለት ነው። ማሽኑ ይኸውላችሁ እዚህ ጋር ወንበሩን ወደ ፈለግነው ልክ ማስጠጋት እንችላለን። የምንፈልገውን ያክል ፕሌት እንድንጨምር ይመቸናል። እንዲሁም ደግሞ ይሄ የምታዩትን እንደፈለግን ዝቅ ከፍ ማድረግ እንችላለን ማለት ነው። ከዚህ በመቀጠል ደግሞ የፑላፕ እና የዲጋፕ መስሪያውን፣ ይሄ ፑላፕ እና ዲጋፕ የምንሰራበት ማሽን ነው። እንደምታዩት ይሄኛው በጣም በቃ ቴክኖሎጂ በጣም እንደተራቀቀ የምታውቁት ይሄኛው በራሳችን መስራት ቢያቅተን እንኳን የሚያግዘን እንትን ነው። ኪሎን ልክ በእናንተ ኪሎ መጠን እዚህ ጋር መቀነስ መጨመር ትችላላችሁ። ለምሳሌ እኔ ለእናንተ ለማሳየት አክል እንዲያግዘኝ 5 ኪሎ አድርጌዋለሁ። ያላችሁ በምትሰሩበት ጊዜ ራሱ ከፍ ያደርጋችኋል፣ ራሱ ዝቅ ያደርጋችኋል። እናንተ ከፍ እንድትሉ ይረዳችኋል ማለት ነው። ልክ ዲጋፕን በምትሰሩበት ሰዓት እንደምትመለከቱት ይሄኛው በጣም ፑሽ ያደርጋል እና ያየነው እዛ ስሚዝ ማሽኑ ላሳያችሁ። እዚህ ያለ ስሚዝ ማሽን ኳት ለመስራት ብትፈልጉ በጣም ይመቻል ማለት ነው። ከዛኛው አንፃር ስናየው ይሄ በጣም ማለትም ኖርማል መደበኛው ጂም አይተነው ነበር እና ትላንትና ያየነው ላት ፑል ዳውን ስንሰራበት የነበረው ማሽን ይሄኛው በዛኛው አይደለም። ይሄኛው እዚህ ጋር ቁጭ ትላላችሁ። ከዛም በኋላ በምታዩት መልኩ ባክ መስራት የምትፈልጉ ከሆነ እዚህ ጂም በምታዩት መልኩ ፕሌቶችን እዚህ ጋር በመጨመር እዚህ ጋርና እዚህ ጋር ፕሌቶችን በመጨመር በምትፈልጉት መንገድ እየቃየራችሁ እጃችሁን መስራት የምትችሉበት ነው። ላት ፑል ዳውኑ እዚህ ያለው ይሄን ይመስላል። ከዚህ በተጨማሪ ደግሞ እዚህ ጋር አለ ላት ፑል ዳውን ራሱ እዚህ ጋር አለ። በጣም እውነት ከምላችሁ በላይ እዚህ ጋር ያሉት ማሽኖች እጅግ በጣም አሪፍ ናቸው። ማሽን አንድ ላይ በመደበኛው ጂም ያየነው ሁሉንም በአንድ ላይ እዛ ይዞት የነበረው ማሽን ይሄ ነበረ። ይሄን ደግሞ ልክ በምታዩት መልኩ ሁሉም አይነት መስሪያዎች አሉት ማለት ነው። እዚህ ጋር ራሳችሁ ላፕ መስራት ትችላላችሁ። እዚህ ጋር በምታዩት መልኩ በጣም ቀላልና በጣም በሚመች መልኩ መስራት የምንችላቸው ማሽኖች ናቸው ማለት ነው። ቀጣይ ይሄኛው ጂም እና ያኛው ጂም በምን አይነት መንገድ ኮምፔር እናደርጋለን የሚለውን እስከ ቪዲዮ መጨረሻ ድረስ የተከታተላችሁ